ሰላም ቤተሰብ እንዴት ናችሁ? አማን ናችሁ ወይ? ዛሬ በአዲስ ቪዲዮ መጥተናል። እንኳን ወደ ሀለፎ ሞባይል ዩቲዩብ ቻናል በሰላም መጣችሁ። ሰብስክራይብ እና ላይክ በማድረግ ቪዲዮውን ጀምር እና ዛሬ ደግሞ በአዲስ ቪዲዮ የመጣ ነው ኤም13 ኤም13 ኦን ኦፍ ብትኑ እቺ መሰኪያዋ ማለት ነው ተነቅነባችሁ ወይም ደግሞ ቮሉም አፕ ዳውን አሰራ ያላችሁ ያው ጃምፐር ወይ ነው ማሳያችሁ ከየት ወዴት እንደሚሄድ even if ቻርጅ አይስ አጋጣሚ ማሰራ ከሆነ ወይ ኦኬ ሶሪ ጋይስ እና እዚህ ጋር አሁን ቀጥታ እዚህ ጋር እንይዛለን ያው ኮኔክተር ላይ ማለት ይሄ የጣት አሻራውና ፓወር ከያያዘው ነው እዚህ ጋር ማለት ይህ ባትሪ ኤስአር እና ፓወር ኬ ቀጥታ ከባትሪው እዚህ ጋር ይመጣል። ይሄኛው ደግሞ ፓወር ኬ ነው። ከዚህኛው ሾርት ሲሆን ፓወር አይሲ ይነሳና ስራው ይጀምራል ማለት ነው። ቀጥታ እዚህ ጋር ሁለት መስመር ያዝና አንደኛው መስመር የባትሪ መስመር ነው። ባትሪ መጣው ነው ወደ ባትሪ የሚሄደው ጋር ማለት ነው። አንደኛው ደግሞ ቀጥታ እዚህ ጋር እና ታርጎ እዚህኛው አልቆ ወደ ፓወር አይሲ ይሄዳል ማለት ነው። ይሄኛው ደግሞ እዚህኛው ፓወር ኬ እዚህ ጋር ነው ያለው። even if ቻርጅ አይሲ ከተበላሸ ወይም ደግሞ ቻርጅ አይሲ ሾርት ካረገ ወይም ደግሞ ሆነ እዚህ ቻርጅ አይሲ ብታነሱ ይሄ ሞባይል አይነሳም ማለት ነው። ዴድ ነው። ምክንያቱም ፓወር በተኑ ስለ ቀጥታ ከዚህኛው ወደዚህኛው ተናርጋችሁ መነሳት ይችላል። ቀጥታ ከዚህ እዚህኛው ቀጥታ ጃምፕ ማድረግ አለባችሁ ማለት መስራት ፈለጋችሁ። ቀጥታ ይሄኛው የት ላይ ነው የሚገባው? ሲፒዩ ጋር ይገባል። እዚ አይሚን ፓወር አይሲ ላይ ይገባል። ይሄ ቪ ሎልዲዮቱ የማይስ የሚለው 1.8 ቮልት ነው። ቀጥታ ይገባል መሰላችሁ። እሱ ደግሞ ለፓወር ኪ ነው ፊድ የሚያደርገው። ይሄ ሲግናል ቀጥታ ወደ ሲፒዩ ሲሄድ የ1.8 ቮልት ለዚህኛው እንደዚህኛው ሬዚስተር አማካኝነት አድርጎ ቀጥታ እዚህ ጋር ዲቫይድ ተደርጎ ነው ወደ ሲፒዩ ይሄኛው ቮሉም ዳውን ስንጠቀም ይሄኛው ወደ ሲፒዩ ይነግረዋል። ይሄኛው ደግሞ አፕ ደግሞ ወደ እንደዛ ማለት ነው። ቀጥታ እነዚህ የሚገቡት ሲፒዩ ላይ ነው የሚገቡት። ያው ባጭሩ ይሄ ይመስላል የኤም13 የፓወር ኬ ወይ ማለት ነው። አሁን እዚህ ጋር እንትን ብላችሁ ወይ ብነቅልባችሁ ቀጥታ ከነዚህ ነው ጃምፕ አድርጋችሁ ፓወር ኬ የምትሰሩት ማለት ነው። ቮሉም አፕ እንደዛውን ደግሞ በተመሳሳይ እንደዚህ ዛኞቹ እነዚህ እንኳን አይባላችሁ ቮሉም ፓወር ኬ ግን አብዛኛው ስለሚባል ከዚህኛው ጃምፕ ታደርጋላችሁ። ይሄኛው ሬጂስተር ሁን በሆነ ራሱ ይሄኛው አይሰራም። እነዚህ ቼክ ማድረግ አለባችሁ። ኮንቲኒቲ ቴንክ ዩ ፎር ዋቺንግ እና ሰብስክራይብ አድርጉ። አመሰግናለሁ።